ስለ ፋይናንሻል ሰክሰስ ሁላችንም በሚባል ደረጃ የምንሳሳተው ነገር አለ። በተለይ እንደዚህ አይነት ነገር ላይ ምንም ኤክስፒሪየንሱ ከሌለ። ስቴቨን ባርትሌትን ታውቁታላችሁ ብዬ አስባለሁ። ዲአሪ ኦፍ ኤ ሲኢኦ ፖድካስተር ነው። ይህ ፖድካስት ደሞስት ሰክሰስፉል ከሚባሉ ፖድካስቶች በዓለም ላይ አንደኛው ነው። ስለ ሄልዝ፣ ስለ ፋይናንሻል ሰክሰስ፣ ስለተለያዩ ነገሮች የተለያዩ ሰዎችን ኢንተርቪው ያደርጋል። ከዛ በተጨማሪም ስቴቨን የተለያዩ ካምፓኒዎች ኮፋውንደር እና ፋውንደር ነው። ማርኬቲንግ ላይ በደንብ ይታወቃል። ከተለያዩ ብራንዶች ጋር አንድ ላይ ሰርቷል። ትላልቅ የሚባሉ ብራንዶች ጋር እነ ኮካኮላ፣ እነ አፕል እና ማይክሮሶፍት ከነዚህ ጋር ሰርቷል። አሁን ደግሞ 3 ትላልቅ ካምፓኒዎች አሉት ዲአሪ ኦፍ ሲኢኦ ከፖድካስቱ ውጭ እና ስቴቨን ዲአሪ ኦፍ ሲኢኦ 33 ሎውስ ኦፍ ቢዝነስ ኤንድ ላይፍ የሚባል መጽሐፍ አለው። እዚህ መጽሐፍ ላይ በተለይ የመጀመሪያዎቹ ቻፕተር ላይ አብዛኛው ወጣት በ20ዎቹ እድሜ ውስጥ የሚሳሳተውን ነገር እንዳንሳሳት የሚመክረን ነገር አለ። እሱ ቻፕተር ደግሞ የመጀመሪያው ቻፕተር። እስኪያስቡት የሆነ መናፈሻ ውስጥ ተቀምጣችሁ የሆነ ሰውዬ እየሮጠ መጥቶ እያላባው ነው፣ በጣም ደክሞታል፣ መተንፈስ እያቃተው ነው። ራሱን አስተዋውቋችሁ የሆነ ቀልድ ቀልዶ የማያስቅ ቀልድ በራሱ ቀልድ ስቆ ድንገት እየሰራ ስላለው ስፔስሺፕ ወጣ ጭንቅላት ስለሚከተው ቺፕ ደግሞ በኤአይ ፓወርድ የሆነ ስማርት ቤት ወይም ሃውስ ስለዚህ አይነት ነገሮች ይነግራቸዋል። ስለዚህ ነገሮች ካወራችሁ በኋላ ቻው ብሏችሁ እየሮጠ መንገዱን ይቀጥላል ማለት ነው። ምን አይነት ሰው ይመስላችኋል? ይሄ እያላበው እየሮጠ መጥቶ ያናገራችሁ ሰው ኤሎን ማስክ ነው። ኤሎን ማስክ በዚህ ሰዓት ትሪሊየነር ነው። እነ ቴስላን፣ እነ ስፔስ ኤክስን፣ ፔይፓል፣ ኦፕን ኤአይን አሁን ደግሞ ግሮክን እነዚህ ነገሮች ፋውንድ ያደረገ ሰው ነው። የመጀመሪያው የዓለማችን ትሪሊየነር ነው። ማንነቱን ከመናገሬ በፊት ግን ይሄ ሰውዬ አይምሮን የሚያመው ሰው ወይም ከሆነ የአይምሮ ሕክምና አምልጦ የወጣ መስሏችሁ ይሆናል። ስቴቨን መጽሐፍ ላይም ይሄ ነገር ያጋጠመው ሰው የስቴቨን ጓደኛ ነው። የቤቱ መናፈሻ ላይ ቁጭ ብሎ ያው ውጭ ሀገር ጋርደን ይኖራቸዋል። እዛ ጋ ቁጭ ብሎ ኤሎን ማስክ መጥቶ ያናግረዋል ማለት ግን ይህን ሰውዬ ማንነቱን የማናውቀው ከሆነ እብድ ነው፣ ስለሚያወራው ነገር አያውቅም፣ ዝም ብሎ ነው የሚቀባጥረው ብለን ነው የምናስበው። እኔም መጀመሪያ ያሰብኩት ልክ እንደዚህ ነው። ግን አንዴ ስሙን ከሰማችሁ በኋላ እስካሁን ለእናንተ የነገራችሁ ነገር እውነት ሆኖ እውን ሆኖ ይታያችኋል፣ ታምኑታላችሁ ማለት ነው። ኤሎን ማስክ መስራት ስላሰበው ነገር ገና ሲናገር ብዙ ሰዎች በቢሊዮን የሚቆጠር ብራቸውን ይሰጡታል። ይህም ብር ለ60 ዓመት ያጠራቀሙት ሊሆን ይችላል፣ ለልጆቻቸው ያስቀመጡት ሊሆን ይችላል። ግን የሆነ ነገር እሰራለሁ ሲል ብዙ ሀብታም ሰዎች ብራቸውን ይሰጡታል። ደግሞ ከሱ ጋር ስራ ለመስራት ለረዥም ጊዜ የሆነ ካምፓኒ ውስጥ እየሰሩ ያሉ ሰዎች፣ ማኔጀሮች ሊሆኑ ይችላሉ፣ ትልቅ ቦታ ላይ የደረሱ ሰዎች ሊሆኑ ይችላሉ። ስራቸውን ትተው እሱ ጋር ሄደው መስራት ይፈልጋሉ፣ ከቤተሰቦቻቸው ጋር ቤታቸውን ቀይረው ማለት ነው። ገና ያልሰራውን ዕቃ ደግሞ ሰው ፕሪኦርደር ያደርጓል፣ ገና ያልተሰራ ከማለት ነው። ገና በኤሎን ማስክ ሀሳብ ውስጥ ያሉ ፕሮዳክቶችን ማለት ነው። ስቴቨን ይሄ የሆነበት ምክንያት ኤሎን ማስክ 5ቱን ባሊዎች በትክክለኛው ኦርደር ወይም በትክክለኛው ተራ ስለሞላቸው ነው ይለናል። እነዚህ 5 ባሊዎች እና አሞላላቸው ምን ያህል እንደሞላቸው ህይወትህን ዲቴክት የሚያደርጉ ናቸው። ህልምህን ምን ያህል ማሳካት ትችላለህ፣ በሰው ላይ ምን ያህል እምነት አለ፣ ምን ያህል ትልቅ ትሆናለህ የሚለውን ነገር ዲቴክት የሚያደርጉ ባሊዎች ናቸው። በጣም ትልቅ ነገርን አቺቭ ያደረጉ ሰዎች እንደነ ኤሎን ማስክ፣ ስቴቨንንም መውሰድ እንችላለን። እነ ቢል ጌትስ፣ ትላልቅ ካምፓኒዎች ኢትዮጵያ ውስጥም ያሉ ሰዎች እነዚህን 5 ባሊዎች በትክክለኛው ኦርደር ስለሞሏቸው ነው በዚህ ደረጃ ላይ የደረሱት። እነዚህን 5 ባሊዎች በትክክለኛው ኦርደር ስለሞሏቸውና ለአመታት ጊዜ ይዘው በተለይ 2ቱ የመጀመሪያዎቹ ባሊዎች ላይ ውሃ ስለሞሉ ነው ይለናል ስቴቨን። ስለዚህ በህይወት ጆርኒ ላይ በህይወት ጉዞ ላይ እነዚህን 5 ባሊዎች በጣም ማሰብ አለብህ። ስትቀጠል ሊሆን ይችላል፣ የሆነ ነገር ቢዝነስ ስትጀምር ሊሆን ይችላል፣ ስታርታፕ ስትጀምር ሊሆን ይችላል፣ የሆነ ነገር ለመማር ስታስብ ሊሆን ይችላል። በየትኛውም የህይወት ጉዞ ላይ እነዚህን 5 ባሊዎች ሁሌም ማሰብ አለብህ። እነዚህ 5 ባሊዎች እነዚህ ናቸው። የመጀመሪያው ባሊ ምን ታውቃለህ? እውቀትህ። ሁለተኛው ምን ማድረግ ትችላለህ? ሙያ ወይም ስኪል። ሶስተኛው ማንን ታውቃለህ? ኔትወርክ። አራተኛው ምን አለክ? ሪሶርስ። አምስተኛው ዓለም ስላንተ ምን ያስባል? ዝና ወይም ሬፑቴሽን። ስቴቨን በ18 ዓመቱ 2 ሀሳብ ውስጥ ይጠመዳል። የመጀመሪያው ሀሳብ አፍሪካ ሄጄ እዛ ያሉ ሰዎችን ላግዝ፣ እዛ ያሉ ሰዎችን ህይወት ላድን የሚል ሀሳብ ይመጣለታል። በዛ ጊዜ አፍሪካ ጥሩ ሁኔታ ውስጥ አልነበረችም። ሁለተኛው ሀሳብ ደግሞ እዚህ ሆኜ የራሴን ካምፓኒ ልፍጠር፣ ራሴ ላይ ፎከስ ላድርግ የሚል
ሀሳቦች ይመጡለታል እና ስቲቨን ሴሚናሮችን ይከታተል ነበረ። በዛ ጊዜም ሞቲቬሽናል ስፒከሮች፣ ጉሮዎች፣ ስለ ሰልፍ ኢምፕሩቭመንት የሚያወሩ ስለ ሰልፍ ዴቨሎፕመንት የሚያወሩ የተለያዩ ጉሮዎች አሉ እና ራድሃንታ ስዋኒ የሚባል ታዋቂ በዛ ጊዜ ጉሩ አለ እና ሞንክ ነው ወይም መነኩሴ ነው። በጣም ብዙ ተከታዮች ነበሩት እንግዲህ በዛ ጊዜ እና ስቲቨን ኒውዮርክ ባደረገው ሴሚናር ላይ ተገኝቶ ነበረ እና ይህ ጉሩ ትምህርቱን ከጨረሰ በኋላ ጥያቄ መጠየቅ የሚፈልግ እጁን ያንሳ ብሎ ይጠይቃል እና ስቲቨን እጁን አውጥቶ ሁለት ሀሳቦች ውስጥ ሆኛለሁ፣ አፍሪካ ሄጄ ሰውን ላግዝ፣ ሰውን ላድን፣ ወይም እዚህ ሆኜ የራሴን ቢዝነስ ልጀምር የሚል ሀሳብ ይጠይቅለታል። ከዛ ሰውየው እንዲህ ይለዋል፣ ከባዶ ባልዲ ውሃ ማፍሰስ ወይም መቅዳት አትችልም ይለዋል። ይህንን ነገር ስቲቨን ከስዋኒ ከሰማ በኋላ የወንገድ ይበራለታል ማለት ነው። ምንም ነገር ሳይኖረኝ ሰውን ማገዝ አልችልም። አሁን መስራት ያለብኝ ነገር ራሴ ላይ ፎከስ ማድረግ ነው። የራሴን ባልዲ ከሞላው በኋላ ለሌላ ሰው ደግሞ የማፈሰው ብዙ ውሃ ይኖረኛል፣ ብዙ ሪሶርስ ይኖረኛል፣ ብዙ እውቀት ይኖረኛል። ለዛ መጀመሪያ እኔ ላይ ፎከስ ማድረግ አለብኝ ብሎ ያስባል። ምንም ባዶ ባልዲ ካላችሁ ማንንም ማገዝ አትችሉም። ማንም ባልዲ ላይ ውሃ መሙላት አትችሉም። መጀመሪያ የራሳችሁን ባልዲ መሙላት አለባችሁ። የየራሶቻችን ባልዲዎች ላይ ፎከስ እናድርግ። ቅድም እንዳልኩት የመጀመሪያው ባልዲ ምን ታውቃለህ ወይም እውቀት ኖሌጅ ነው። ከዛ ደግሞ ስኪል አለ፣ ምን ማድረግ ትችላለህ የሚለው ነገር ነው። ከዛ ምን ታውቃለህ፣ ምን አለክ፣ ዓለም ስላንተ ምን ያስባል ይላል። እነዚህ ባልዲዎች ኢንተርኮኔክትድ ናቸው። አንደኛው ከሌለ አንደኛው አይኖርህም። እውቀት ከሌለ ማድረግ የምትችለው ነገር አይኖርህም። ማድረግ የምትችለው ነገር ደግሞ ከሌለ ማንም ሊያውቅ አይችልም። ማንም ካንተ ቫሊዩ የሚቀበለው ነገር፣ አንተ የምታግዘው ነገር የለም። አንተ የምታግዘው ነገር ከሌለ ደግሞ ለአንተ ብሎ ሪሶርስ የሚያወጣ ብር የሚያወጣ ሰው አይኖርም። ሰው ስለአንተ ብር ምንም ካልሰጠ፣ ሪሶርስ ከሌለ ደግሞ ሬፑቴሽንህ ምንም የለህም ማለት ነው። ፕሮሰሱን ስናይ መጀመሪያ ሁላችንም እንማራለን። በትምህርትም ሊሆን ይችላል፣ ሙያ ሊሆን ይችላል። መጀመሪያ ሰው የሚያደርገው ነገር ኖሌጅ ለማወቅ ይሞክራል። ይህንን ኖሌጅ ካወቀ በኋላ፣ እውቀት ካለው በኋላ ደግሞ ወደ ስራ ዓለም ገብቶ ይሰራል ማለት ነው። ይህንን ነገር እውቀቱን ሲተገብረው ስኪል አለ ወይም ሙያ አለክ ይባላል ማለት ነው። አንድ ሰው ሙያ አለው ሲባል፣ ስኪል ሲኖርህ ሰው አንተን ማወቅ ይፈልጋል። ከአንተ የሚቀበለው ቫልዩ ይኖራል። የሆነ ጥቅም ስለምትሰጠው ሰው ወደ አንተ ይመጣል። ኔትወርክ ይኖርሃል ማለት ነው። ኔትወርኮች ደግሞ ካሉ እነዚህ ሰዎች አንተ ቫልዩ ስትሰጣቸው መልሰው የሚሰጡ ብር ይኖራል፣ ወይም ሪሶርስ ወይም ሌላ ኖሌጅ፣ ሌላ ስኪል ሊሰጡ ይችላሉ። ሪሶርስ ሲባል ሁሉም ነገር ኢንኮምፓስ ያደረገ ነገር ነው። ብርን ብቻ ማየት የለብንም። እነዚህ ሰዎች ሪሶርስ ይሰጡሃል፣ በአንተ ደስተኛ ይሆናሉ፣ ሬፑቴሽን ይኖርሃል ማለት ነው። ዝና ይኖርሃል። ሰው ወይም ዓለም ስለአንተ ምን ያስባል የሚለው ነገር። እነዚህ ቫልዩዎችን ሙልት አድርገህ ከያዝክ ህይወትህን ኢምፓክት ማድረግ ትችላለህ። አንደኛ የራስህን ህይወት፣ የብዙ ሰው ህይወትንም ኢምፓክት ማድረግ ትችላለህ። እነ ቢል ጌትስ፣ እነ ኤለን ማስክ፣ ስቲቨን ባርትሌት ጨምሮ አፍሪካ ላይ የተለያዩ ነገሮችን ያደርጋሉ። ሪሶርሱ አላቸው፣ ሬፑቴሽን አላቸው። ብዙ ሰዎችን ማገዝ፣ ኢምፓክት ማድረግ ይችላሉ። ይሄ የሆነበት ምክንያት እነዚህ ሰዎች ባኬታቸውን ሞልተዋል ወይም ባልዲዎቻቸውን ስለሞሉ ነው። እንደነገርኳችሁ ይሄ በደረጃ ነው። የመጀመሪያውን ካልሞላን ሁለተኛው ጋር መሄድ አንችልም። ሁለተኛውን ካልሞላን ሶስተኛው ጋር መሄድ አንችልም። ሶስተኛውን ካልሞላን ወደ አራተኛው መሄድ አንችልም። አራተኛውን ካልሞላን ወደ አምስተኛው መሄድ አንችልም። እኛ በዚህ ሰዓት ፎከስ ማድረግ ያለብን የመጀመሪያዎቹ ሁለት ባኬቶች ላይ ነው። የመጀመሪያው ኖሌጅ ነው። እውቀታችን ላይ በጣም ፎከስ ማድረግ ያለብን። በተለይ ሀያዎቹ ከሆንን እውቀታችን ላይ በጣም ፎከስ ማድረግ አለብን። ፕላስ ደግሞ እውቀት ዝም ብለን ይዘን መቀመጥ የለብን። እውቀታችንን ደግሞ መተግበር አለብን ወደ ስኪል። ግን ብዙ ጊዜ የምንሳሳተው ነገር አለ። ብዙ ወጣት የሚሳሳተው ነገር አለ። ሁለቱን የመጀመሪያዎቹን ወይም ሶስቱን የመጀመሪያዎቹን ባልዲዎች መሙላት ትተን ቀጥታ ወደ አራተኛው ወደ ሪሶርስ እንገባለን፣ ወደ ብር እንሮጣለን ማለት ነው። ሁለት ካምፓኒዎች አሁን ልክ ስራ ከተመረቅም በኋላ ወይም ትምህርት ከጨረስም በኋላ ሁለት ካምፓኒዎች ኦፖርቹኒቲ ይሰጡናል ይባላል። አንደኛው በጣም ብዙ ብር ነው፣ ትልቅ ቦታ ትልቅ ደረጃ ላይ ነው የሚያደርገን። አንደኛው ደግሞ ዝቅ ያለ ቦታ ላይ ነን፣ ግን በጣም ብዙ ስራ እንሰራለን። ብዙ ኖሌጅ፣ ብዙ ስኪል የምናገኝበት ቦታ። ምክንያቱም ከላይ ስንሆን ብዙ የምንሰራው ነገር የለም፣ ሰውን ማኔጅ ብቻ ስለሚሆን ማለት ነው። የተሻለ ብር የሚሰጥ ግን ስኪልና ኖሌጅ የማይሰጥ ስራ ውስጥ መግባት ልክ አይደለም ማለት ነው። ምክንያቱም በዚህ ጊዜያችን ሁለቱን ባኬቶች ላይ መሙላት ፎከስ ማድረግ አለን። ግን ብዙ ጊዜ እንሳሳታለን፣ ወደ ብር እንሮጣለን። ይሄ የሚሆንበት ምክንያት ኤጓችን ነው። ይሄ ቦታ ለእኔ ይመጥነኛል፣ ይሄ ዝቅ ያለው ቦታ ደግሞ ለእኔ አይመጥነኝም፣ ብዙ ነገር አውቃለሁ፣ ስኪሎች አሉኝ ብለን
ራሳችንን እንድንሸውድ የሚያደርገን ኤጎችን እና ይህንን ኤጎ ደግሞ በተቻለን አቅም በተለይ በዚህ ጊዜ በጣም መቀነስ አለብን። ስቲቨን ስለ አንድ ሰራተኛው የሆነ ታሪክ ይነግረናል። ስቲቨን መጀመሪያ በፈጠረው ካምፓኒ ላይ ማርኬቲንግ ኤጀንሲ ነው። እዛ ማርኬቲንግ ኤጀንሲ ላይ ኤምፕሎይ አለው እና ይሄ ኤምፕሎይ ተቀጣሪው ይመጣና 21 ዓመቱ ነው፣ ሪቻርድ ይባላል። ሪቻርድ ይመጣና ስቲቨንን አፕል እንግሊዝ ውስጥ ነው ያለው፣ ስቲቨን ካምፓኒውም እንግሊዝ ውስጥ ነው ያለው፣ እንግሊዝ ውስጥ ነበር የሚሰሩት። ሪቻርድ ይመጣና የሆነ ስራ ኦፖርቹኒቲ አግኝቻለሁ፣ ኒውዮርክ ላይ ነው ስራው እና አፕል የቀጠረኝ ደግሞ ማርኬቲንግ ማኔጀር አድርጎኝ ወይም ማኔጀር አድርገውኝ ነው የቀጠሩኝ ይለዋል። ስቲቨን መጀመሪያ አላመነው፣ ምክንያቱም ስኪል የለውም። ይሄ ሪቻርድ የሚባለው ልጅ እውቀት የለውም ብዙም፣ እንዴት ማኔጀር አድርገው ይቀጥሩታል ብሎ መጀመሪያ አላመነውም ነበር። ግን በቃ እሺ እኛ ወደዛ እንድትሄድ የምንችለውን በሙሉ እንጥራለን ይለዋል። ሶ ሪቻርድ በጣም ብዙ ብር ወደሚከፈልበት ማኔጀር የሆነበት 20 ሰው ከሱ ስር አለ፣ ወደዛ ካምፓኒ ሄዶ ይሰራል ማለት ነው። ግን በ18 ወራት ወይም 1 ዓመት ከ6 ወር ይሄ ማኔጅመንቱ ፌል ያደርጋል፣ ካምፓኒው ፌል ያደርጋል። የአፕል እንደ ቅርንጫፍ ብላችሁ አስቡት፣ ፌል ያደርጋል ማለት ነው። ሪቻርድ ከስራ ይባረራል እና ችግሩ የነበረው ማኔጅመንት ላይ ነበረ እና እንደገና ወደ ስራ ወደ መቀጠር ፍለጋ ይገባል ማለት ነው ሪቻርድ። ይሄ የሆነበት ምክንያት ሪቻርድ የመጀመሪያዎቹን 3ቱን ወይም 2ቱን ባኬቶች ስላልሞላቸው ነው። እነዚህን 3ቱን ወይም በተለይ ኖሌጅ እና ስኪልን ቫልዩዎቻችንን ካልሞላን ዘለን ሪሶርስ ላይ መድረስ አንችልም። ምንም እውቀቱ ስለሌለን የሆነ ሰዓት ላይ ፌል ያደርጋል። በቃ አሸዋ ላይ እንደመስራት ነው ቤትህን፣ ምንም ቤዝ የለህም። ፋውንዴሽኑ እነዚህ የመጀመሪያዎቹ 2 ባኬቶች ናቸው፣ ኖሌጅ እና ስኪል ማለት ነው። እና እኛም ይህንን ስህተት በራሳችን ህይወት ላይ እንዳንሰራ ይመክረናል ስቲቨን። በቢዝነስ ዓለም ውስጥ ወይም ተቀጣሪ ሆነን ራሱ ብዙ የማናውቃቸው ነገሮች፣ ያልጠበቅናቸው ነገሮች ሊፈጠሩ ይችላሉ። ቢዝነሳችን ፌል ሊያደርግ ይችላል። ከቅጥርም ልንባረር እንችላለን። ካምፓኒው የሆነ ዲዛስተር ውስጥ ገብቶ ባንክራፕሲ ውስጥ ገብቶ የተለያዩ ነገሮች ይኖራሉ። ግን ኖሌጅን እና ስኪልን አይነኩም እነዚህ ነገሮች። ሪሶርስን ይነካሉ። ስንባረር ብር አይኖረንም። ሬፑቴሽናችንም ሊነካ ይችላል። ቢዝነሳችን ፌል ሲያደርግ ስለኛ የሚያስበው ሰው ጥሩ ነገር አይደለም። ኔትወርኳችንም ሊጎዳ ይችላል። ግን ኖሌጅ እና ስኪል አይጠፉም። በምንም ነገር ኖሌጅ እና ስኪል ሊጠፋ አይችሉም። እውቀትና ሙያ ልምድ ሊጠፋ አይችልም እና ይህንን ነገር ፕሮፌሽናል ኤርዝኪውክ ይለዋል። ድንገት ያልተጠበቀ ነገር ቢዝነስ ላይ ወይም ስራ ላይ ሲፈጠር ፕሮፌሽናል ኤርዝኪውክ ይባላል እና ፎቅ ናቸው ብላችሁ ብታስቡት እነዚህ 5 ባሊዎች ፎቅ ናቸው ቢባል ከመጀመሪያዎቹ 2ቱ ፎቆች ውጭ ሌሎቹ 3ቶቹ መፍረስ የሚችሉ ነገር ናቸው። ግን እነዚህ 2 ነገሮች ሁሌም በአይምሯችን ላይ የሚቆዩ ሰው መንካት የማይችላቸው ነገሮች ናቸው እና በተቻለን አቅም እነዚህ የመጀመሪያዎቹ 2ቱ ባልዲዎች ላይ ፎከስ እናድርግ፣ እውቀትና ስኪል ላይ ማለት ነው። ምን ታውቃለህ እና ምን ማድረግ ትችል። ይህንን ስል እነዛን 3ቱን ባልዲዎች መርሳት አለብን ማለት አይደለም። ኔትወርክ፣ ሪሶርስ እና ሬፑቴሽን። ግን የመጀመሪያዎቹ 2 ከሌለን እነዛን በስርዓት መስራት አንችልም። ስለ ብር አታስቡ፣ ስለ ኔትወርኪንግ አታስቡ እያልኩ አይደለም። በዚህ ሰዓት ስለ ብር ማሰብ አለብን። ብር እንዴት እንደሚመጣ ኖሌጁ ሊኖረን ይገባል። መማር ነው ያለብን። ምንም ነገር ሳናቅ የማይገባንን ነገር ማግኘት የለብንም ባይነኝ እና በዚህ እድሜ በተሻላችሁ አቅም ኖሌጅ እና ስኪል ላይ አስቡ። እነዚህን 2ቱን ባልዲዎች ሙሏቸው እላችኋለሁ። ይሄ ቪዲዮ ስራውን የማንሰራው ከሆነ ዝም ብለን ኖሌጅ በቃ ውጭ ብለን መማርን ብቻ የምናደርግ ከሆነ ጉዳቶች ይኖሩታል የሚል ሀሳብ ያለው ነው። እሱን ቪዲዮ ማየት ትችላላችሁ።